ከልቤ ነው። እንደዛ ሰውን የነበረው በቃ አቃለው ሞራል የሚነካ ንግግሮችን ተናግረሃል። በተለይ በሴት በተለይ ባለፉት ቀናቶች፣ ባለፉት ጊዜያቶች፣ ባለፉት ወራቶች በጣም ብዙ ነገር ተናግረሃል። ብዙ ነገር አድርገሃል እና ለሱ ነገር ይቅር ለምትለኝ ይቅርታ እንደምታደርግልኝ እና በጥሩ ነገር አንተም እንደምታስበኝ ምናልባት አንተንም ልክ እንደ ቤተሰቦቻችን አንድ ቀን አስደስቼ ካወቅኩኝ ያችን ጊዜ እያሰብኩ ለጥሩ ትዝታ እንደምትኖር ተስፋ አድርጋለሁ። እና ከዚህ በላይ አላወራባችሁ የምሬ ነው። ምክንያቱም ማልቀሴን አላውቅም። እናንተንም ደግሞ አብሬ ማስለቀስ አልፈልግም። እናንተንም አብሬ ማስለቀስ አልፈልግም። ምክንያቱም ሁሉም የሚበጀውን ነው አይደል የሚያደርገው። ሁሉም የተሻለ ነው ብሎ የሚያስበውን ነገር ነው የሚያደርገው። በቃ ለእኔ ይበጀኛል፣ ለእኔ ይጠቅመኛል፣ ለእኔ እንደዚህ ነው ብሎ የሚያስበውን ነገር ነው ሰው የሚያደርገው አይደል። እኔም እንደዛ ነው። በቃ ምንም ቢሆን ሰው ነኝ። ራሴን አስቀደምኩኝ፣ በብሩኬ ላይ ጨከንኩኝ፣ እናንተንም አስቀየምኩኝ። ብዙ በእኔ እና በብሩኬ ብዙ ነገር ተጠብቁ ነበር። ያንን ማድረግ አልቻልኩም። ሰው ነኝ አይደለ? ራሴን አስቀደምኩኝ። የሰው ልጅ ራስ ወዳድ ነው። እሺ እኛ ሰዎች ራስ ወዳዶች ነን። ከራሳችን በላይ ምንም ነገር አናስቀድም። ምናልባት እኔም እንደዛ ሆኖ ሊሆን ይችላል። ራስ ወዳድ ነሽ ምናምን ልትሉኝ ትችላላችሁ። አዎ ራስ ወዳድ ነኝ። እንደዛ ባይሆን እንደዛ ከፍቶት አይኖቹ ላይ የታየ መከፋቱ እንደዛ ትቼው አልወጣም ነበር። ግን በቃ ብቻ ከዚህ በላይ አላወራባችሁ። የምሬ ነው። ማውራት አልፈልግም እና ቢያንስ በትንሹ ቀሎኛል። መናገር የነበሩብኝ ነገሮች ነበሩ፣ ማስረዳት የነበረብኝ ነገር ነበር ለእናንተ እና ልክ እንደገባው ይሄን እንደማደርግም አውቅ ነበር እና ደግሞ አሳካሁት። ቢያንስ ቪዲዮ ቀርጫለሁ። ከዚህ በኋላ እንዴት አፕሎድ እንደማደርገው አላውቅም። እሱን ደግሞ እንግዲህ ፈጣሪ ይረዳኛል። ብቻ ወዳችኋለሁ። ኦኬ። በጣም አፈቅርሃለሁ። በጣም ደጋግሜ እየነገርኩ ነው። በጣም አፈቅርሃለሁ። አሰብኩት ያለምኩት መች ሆነ የጠረጠርኩት ልጌን ያልፈጠርኩትም እሱ መለየት ብቻ ነው ዘመዴ ለኔ የቀረበ ወዳጄም ባስቀመጥኩ ሳጣው ከዚህ ሲገጥመን ሰው ነኝና ሰው ነኝና